እከክ መሀይም ደንቆሮ ደግሞ አዛባ ኩበት የወንድ ዳሊያም ሽንጣ እንዴ እግዚአብሔር ምስክሬ ነው። የኔን ቤተሰብ አውጥቶ ለጥፎ እንግዲህ አስቡትኝ የስንት ልጆች የ30 ምናምን አመት ልጅ ያለውን ሰው አውጥቶ ነው አጎቴ ለጥፎ እንትን ሚላት ያለው እግዚአብሔርን ሹገር ዳዲዋን ያለው ቆሻሻ ሰው ነው። አልቻልከኝም። አቅም ሲያንስክ ከ10 ሰው ጋር ትታረቃለህ። የሚያሳዝነው ግን ከደቂቃ በኋላ ደግሞ ትሰዳደባለህ። ክብር ወርዷል። ዘግጠሃል። እዛው ከመጀመሪያው ጀምሮ ዩቲዩብ ላይ ተከብረ ብትቀመጥ ይሻለ ነበር። ማንም ሰው እየመጣ ቢሰድብህ እንኳን ቦታ አታይም። ገንዘብንም እዛው ትሸቅል ነበር። ቲክቶክ ላይ መጣ ግን ማንም ነው ንፍጡን የሚዝረከረክብህ። ተንቀሃል። ለዛ ነው ዛሬም ራሱ የመለስኩልህ ማለት ነው። ቀዘንክ። ይሄንን አቴንሽን ፈልጋር ለምታብደው ቴቴ በደንብ አድርጌ እሰጥሃለሁ። ሸቅልበት። ልጆች መመገብ አለባቸው። እኔ ልጆች በጣም ነው የምወደው። በጣም ነው ለልጆች ማዝ ነው። ስለዚህ ልጆች ቁርስ ምሳ መብላት አለባቸው። ሸቅል፣ በደንብ ሸቅል። እንግዲህ አስበዋል 50 ምናምን ሺህ ዶላር ከፍዬ እንትን ስል ከኋላ መጥቼ ከባድ እኮ ነው። አይኑ ራስህን መስክርሃል። ቤታን ሰው ወደዳት ተቃጠላችሁ ብለህ ራስህ መስክረህልኛል። የታወቀ ነው። ቅናት ነው፣ ምቀኝነት ነው። ሰው መጣል የምታውቁትኝ፣ የሰውን ስም ማጥፋት ነው የምታውቁትኝ። እኔ እኮ እንዳንተ እኮ ቡሽቲነ ማለት አላቃተኝም። አንተ በዚህ ሀገር ስትመጣ ተደፍረ ሚስትህ እያወቀች ተደብቆልህ ነው ተብሎ ይሄለ ተደፍረሃል እኮ ተብሏል። ዛሬ አብርሃት ምንድን ዛሬ ምላለው ወራቱን ሙሉ አብርሃት የምትጫወተው ራሷ እኮ ነግርሃለች። ደግሞ ልጆቼ ተሰድበው ጆከር ልጆቼን ሰድቧል። ቃል ለምድር አልተውም። ጂጂ ልጆች መሀይም ናቸው ዘገምተኛ ናቸው ልጆች ብላ ሰድበሃልን እንዲ አብረክ የምታሽቃብጠው የእውነት አንተ የልጅ ፍቅር ኖሮክ የልጅ ፍቅር ቢኖርማ ኖሮ ዛሬ ከጂጂ ጋር ትታይም ነበር። ምክንያቱም ጂጂ ልጆችህን ዘገምተኛ ብላ ሰድባለች። ለምን አብርሃው አስመሳይ ናችሁ፣ ሆዳደር ሆዳም ናችሁ። እኔ ደግሞ ከእንደዚህ አይነት ነገር በደቂቃ ነው ብሎክ ማረጋችሁ። ምንም የሚቀርብኝ ነገር የለም። ስለኔ ታወራላችሁ እንጂ ዛሬም ስሜን ስላነሳችሁት ነው። በጣም ነው የምትሰቀጥጡትኝ። እንደው ማን በነገራችሁ? እንደው ማን በነገራችሁ? እግዚአብሔርን እስኪ ጋይስ ተመልከቱኝ። እኔ ለመጀመሪያ ጊዜ ያን ያህል እንኳን በጣም ተሰዳድቤ ያወራሁት እንኳን 2 ሰው ነው። በጣም በማይሆን ነገር ስድብ ተሰዳድቤ ያወራሁት እሱን ከስንት አመት በኋላ ከጆከር ጋር ተታርቀናል። ከ3 አመት በኋላ ነው እኔና ጆከር የተታረቅ ነው። ከሄለም ጋርም እንደዛው። እኔ ፌክ አይደለም። ቶሎ ለሰው እንትና ከእንትና ጋር ተጣልታለችና ቆይ እሷን ለማበሳጨት ብዬ እንደዛ አላደርግም። እኔ ሰውን ለማብሸቅ ተብሎ ከሰው ጋር የምታረቅ ሰው አይደለም። መመቤቴን እኔ ኩሩ ነኝ። ከተታረቅኳችሁ ከልቤ ነው የምታረቃችሁ። ከልቤም ደግሞ ታርቄ አይታችኋል። ይሆንኩትን ከልቤ ነው የምታረቀው። እንደናንተ ለማስመሰል አይደለም። ሲቀጥል ደግሞ አንዳንዶች አላችሁ ቀን እየጠበቃችሁ በአሽሙር የምትናገሩ ፊት ለፊት ስሜን ጠርታችሁ ግጠሙኝ ነው የምላችሁ። ከዚህ በኋላ የዩቲዩብ ጉሮሯችሁን ነው የምዘጋው። እናንተን የምሰድባችሁ ዩቲዩብ ላይ ነው ጉሮሯችሁን የምዘጋው። ምድር አሽሙረኛ አስመሳይ ሰው ሳይደርስብኝ እኔ አልደርስም። እኔ ተናካሽ ውሻ አይደለሁም። አትድረሱብኝ። ሾካካ እግዚአብሔርን ጋይስ በአሽሙር ቤት ታሰርታለች አሉ ምናምን አጋሰሳቱኛ አጠቅጥቂ ታዲያ አጋሰሳቱኝ። በ2 ወር የማሰራት አቅም በ2 ሳምንት የማሰራት አቅም ካለ ሄደሽ ተሰሪ። ማናባሽ ያዘሽ ገንዘብ ካለሽ ተሰሪ። ለአጋሰስ ለሆድሽ እንዴ ሆድሽን ቀረጤትሽን አትሙኝ። አጋሰሱላ አጋሰስ ናችሁ። አጋሰስ ሴቶች ናችሁ የምትንጫጩት። ሆዷችሁን ቀንሱ። ለልጆቻችሁ ደና ነገር ለወደፊት ልጆቻችሁ ወደፊት ስለ ወደፊታቸው አስቡ። እድሜያቸው ሲጨምር ምን ያስፈልጋቸዋል ብላችሁ ለልጆቻችሁ አስቡ። አጋሰሱሉ ገንዘባችሁን በህሌ ጨረሳችሁ። ደግሞ ፒን አታድርጉብኝ እናንተ ነው። ገንዘባችሁን በህሌ ጨረሳችሁ። አቅም ካላችሁ ቀላል ነው። በ2 ሳምንት ተሰርታችሁ እንዲ ሪከቨር አድርጋችሁ ቂንቂን የምትሉ ከሆነ እንዲህ አይነት ካለ ምድር ላይ አድርጉት። አሳዩና አድርጉት። እከክ
በልጅነታችሁ እኮ ስጋ በልታችሁ ስላላደጋችሁን አሁን ዛሬ ጫካ የገባ ጅብ ይመስል ታንቃችሁ እንዴ እህለው የትም አይሄድባችሁ። እህለው እንዲህ በቃ ተሻምታችሁ ከ10 ሰው ጋር የምትበሉ ነው የሚመስሉ አጋሰስ። ሆድሽ ውስጥ የኔ ቢጤ ፌስታል ይዞ እየለመነ ነው እንዴ? ይሄን ያክል አዳሜ እንዲህ ለህል የምትንሰፈሰፊ? እኔ ራሴ ላይ እናንተን ሳይ ነው እንዴ እንደነሱ እንደ እንስሳ ልቀየር ነው ብዬ ነው ሮጥ ያልኩትኝ። እንደናንተ እንደ እንስሳ ልቀየር ነው። አሁን ደግሞ አዲስ ነገር ሊመጣ ነው። እዛ ላይ ቲቪ ላይ ምን ስታዩኝ ጨጓራችሁ ሊቃጠል ነው? ልታብዱ ነው? ልትንጨረጨሩ ነው? ያኔ ምን ልትሆኑ ነው? ገመድ ልትጨብጡ ነው? ሳትፈልግ በግድህ እያልክ ሙቪ ላይ ደግሞ ስታይ እንዴት ሊሆኑ እንደሆነ አላውቅም። ጋይስ ትቃጠላላችሁ። እኔ ዝቅ አልልም፣ ከፍ እያልኩ ነው የምሄደው እካኩላ። ስለዛ ቴቴ በቀን 5 ነው ስሜን የምትጠራው አልኩክ። ዛሬ አንዴ መልስልሃለሁ፣ 6 በባዶ ወደ እንድጠራኝ አረጋለሁ። 6 በባዶ ወደ ትጠራኛለህ። እስኪ ተመልከቱ እግዚአብሔርን። አሁን ለዚህ ለሴጋኒ በየቀኑ መልስለታለሁ፣ አልመልስለት። ዛሬ ነው ከስንት አንዴም የመለስኩለት እካክ። ሚስቱን ቢፎር እና አፍተር ብላችሁ ፖስቱለት። እንዲያው በፈጠራችሁ ጋይስ ፕሊዝ ይሄንን አድርጉልኝ። ሪከርድ የምታደርጉ ሰዎች ስለ ሴት ሁልጊዜ ሴትን ማዋረድ፣ ሁልጊዜ ሴትን ማውረድ፣ ስም መስጠት አይደለም የሚያውቀው። የእሱ ሚስት ደግሞ ሰርጀሪ ተሰርታ ይሄንን እያከለች አለ። ልክላችኋለሁ። ዩቲዩብ ላይ አለ፣ ዩቲዩብ ላይ አለ፣ የእሱ ዩቲዩብ ላይ ድሮ ላይ ይሄንን እያከለች አለ። እችን ደግሞ እያከለች አለ። ተሰርታ አልተሰራችም ብላችሁ ልቀቁት። ምን ያህል እንደሚሰማ ታየዋለ። የራሱንም ልቀቁትን። ለእናንተ ለወንዶቹ ስትከሳ ምናምን ተሰርታ አይባልም። ለሴቶቹ ሲሆን ይሆናል እንደፈለክ ልትረግጥ። እኔ ሞራሌን ቆይቷል ሰብራችሁት። ያ ሞራሌ አሁን የለም። አሁን የምትሰብሩት ሞራል የለም። የምትሰብሩት ሞራል የለም። በቃ ጨረስን እኮ አለቀ። ምን ያላደረጋችሁት ነገር አለ እኔ ላይ? እግዚአብሔርን እስቲ ጋይስ በጣም ኦብሰስ ሆኗል እኔ ላይ። ለምን እንደሆነ ታውቃላችሁ? አልታረቀው አልኩኝ። በቃ ንቀዋለሁ። አልታረቀውም በቃ። ሌሎቹን አያችሁ አይደል? አንቺ ሸርሙጣነሽ ብሎ ሸርሙጣነሽ፣ ሽርሙጥና ትሰሪያለሽ፣ ገንዳነሽ፣ ምንነሽ፣ አውሬነሽ፣ በመርዝ ገልሻለሁ ተባብሎ ምን ብሎ ይታረቃል። ያንን ደግሞ እኔ ቤታ እድሉን አልሰጥህም። 4 ነጥብ። ያንን እድል አልሰጥህም። ራስ መስክራለኛል። ቤታን በአፉ የታል? ያን ቪዲዮ ላኩልኝ። ቤታን ስለምትቀኑባት ነው ቤታ ላይ እንትን የምትሉት። ኧረ ያን ቪዲዮ የታለ? በእግዚአብሔር ቤታ ላይ ስለምትቀኑባት ነው ያልከው እኮ አንተ ነህ። ሰው ወደዳት ጭውቴ ትችላለች። ሰው ወደዳት አበዳችሁ፣ ቀናችሁ፣ ልትሰቀሉ ደረሳችሁ። ስሟን ለማውረድ በየመንገዱ ትሄዳላችሁ። ፈንዱ ቤታ ተወዳጅ ሆናለች። በቃ የእሷን አሁን ያላትን ሬፑቴሽን ለማስጠላት የማትሄዱበት መንገድ የለም። አይቻችኋል። አላስነካትም። ቤታን ሞክር። ቤታን አላስነካ። አየክ፣ ታውቀዋለህ። ይሄን ያክል ያወራው ነው ቤታን ሰው ስለወደዳት ጭውቴ ስለምትችል ለማስጠላት ነው። አንደኛው ግን አንተ ነህ እባብ ከስሬ የነበርከው ልትነድፈኝ። ዛሬ ወደኩ መስሎክ ሰውን ቀን እየጠበቃችሁ ያችኛዋም ቀን እየጠበቀች አይደለ እኔ ለማጥቃት የመጣችሁት። አይሳካም ነው የምልህ። በደቂቃ ውስጥ ቲክቶክ ላይ የኔ ፎቶ ብቻ እንዲደረግ የማረግ አቅም አለኝ። እንዲህ ነው በድፍረት የምልህ። ሴት አይደለሁም እኔ አይደለሁም። እንደዛ ያረከስካቸው ሰዎች ካንተ ጋር አሸሼ ገዳሜ ብለው ሊያሽቃብጡ ይችላሉ። ያሽቃብጡልክ። እይታ ያጡ ሰዎች አንተ ቤት ገስት ላይ ሲገቡ ሊያብዱ ይችላሉ። ብርቅ ሊሆንባቸው ይችላል። ነው እኔ ቤታናት እንደዛ አታገኘኝ። እኔ እግዚአብሔርን ጋይስ የሆነ ውስጤ የሆነ ወኔ ያለ የሆነን ሰው ሲግማማ ሲልከሰከስ ካየሁት በአንዴ ነው ብሎክ ማረገው። ምንም ይሄ እንትንም የለብኝም እኔ። አትቅና። ወዳጆቼ እስኪያሳዩን ኮመንት ብል ጥቅጥቅ አድርገው ነው የሚሞሉትኝ። እድለው አትቃጠል። የራስ እኔ እግዚአብሔርን በጣም ነው እንዲያቃጠልኩት አልኩኝ። ዛሬ ሳየው ደሙ እንደዚህ ተንተክትቆ ስለኔ ነው ጨጓራው ተቃጥሎ የሚያወራው። በቃ ህይወትህን ኑር። እድሜ ልክን ስለ ሴት አታውራ። ሚስትህን ደግሞ ማጣራት አለብን። ሰርጀሪ ተሰርታያችን የምታል ሴትዮ እንደዛ መሆኗን ፎቶዋን በዚህኛው ስልክ ይዤ መጥቼ በደንብ እንሄድበታለን። ገስት እያስገባው እንሄድበታለን።
ተደራይተክ ለ10 ብትመጣ ንቅንቅ አታደርገኝም ከቦታዬ። ይሄ ሁለተኛ አካውንቴ ነው አየክ። በሁለተኛ አካውንቴም ተመልካች አለኝ። እናንተ የምታደርጉትኝ ተመልካች ኖር አልኖር እግዚአብሔር አይጣለኝ እንጂ ሰው ነው። ሰው በህይወት የመጥቶ ጥሎኝ አይቻለሁ። ምንም እንኳን አንተ አይደለህም ዞር ብዬ ባላይ ምትቀር ቆሻሻ ገንዳ አይደለህም። ያሆንኩላቸው የቆምኩላቸው ቦታ የሰጧቸው እንኳን ከርተውኝ አይቻልም። እግዚአብሔር አይክዳችሁ፣ ሌላ ምንም አይደለም። እግዚአብሔር አይክዳችሁ። ሰማይና ምድርን የፈጠረ አምላክ አይክዳችሁ። አለቀ። የሰው ልጅ ሰው ነው፣ አውሬ ነው። ዛሬ እንደ አውሬ ነው የሚቀየርባችሁ። ዛሬ ቤታዬ እኔ ማር በጣም ነው እኮ እምወድሽ ምናምን ሲል የነበረ ሰው እንደዛ ሲል የነበረ ሰው በሳምንቱ ተገልብጦ ሲክድ ታያላችሁ። አሁን ዛሬው ራሱ በጣም ነው የገረመኝ። የዛሬው በጣም ነው የገረመኝ። የሆነ ሰው ከ2 ሳምንት በፊት ቲክቶክ ላይ ያልመጣው 2 ሳምንት ነው ጋይስ። ከ2 ሳምንት በፊት የሆነ ሰው እንደኔ እኮ አውቃታለሁ ኢንስታግራም ላይ ምናምን ብሎ ሲያሽቃብጥ የነበረ ሰው ግልብጥ ብሎ ደግሞ ዛሬ ስሜን ለማጥፋት የተጠቃው ስለመሰላችሁ ሰውን የምታደርጉትን አይቻችኋለሁ። ልክ የተጠቃ ሲመስላችሁ ውድቀቱን ጠብቃችሁ ነው ለመናገር የምትፈልጉት። ያ አይሳካላችሁም። 4 ነጥብ። ይሄን ነው ምልክ። ዛሬ አወራው አይደለ? 6 ቀን በባዶ ወደ ትለፈልፋለህ። እኔ ኩዊን ሊያ እና እንትና ማናት እቺ እንቁርቲ እንደንኩ ለሌሊት ሰይጣን ነው የምንመጣብክ። ሶስታችንን ያልቻልከን አለቀ ደቀቀ። ሶስታችንን ያልቻልከን እውነት ነው። ያቺኛዋም እንደው ዛሬ ገብታ ተወያየችልህ፣ ደስ ብሎሃል ነፍስክ። ስለምታንገበግብክ ነው ቤታ አስገብታት የምታወራት። እኔ እንደዚህ አይነት ሰው አይደለሁም። በጣም ነው ምንቅክ። በቃችሁ። በጣም ነው ምንቅክ። ምንድነው? በጣም ነው ምንቅክ እና ሳትጓደዱ ሰውን ያጠቃችሁ መስሏችሁ አትደራጁ። አትጓደዱ። ውሸታም ናችሁ። ስታሽቃብጡ በስልክ ለኔ ስታሙ የነበራችሁ ሰው ናችሁ። አባቴ ሙት እንዴ እሷ እኮ ዱባይ ውስጥ እኮ ገብታ እኮ ከነንትና ምናምን ጋር እኮ ያላችሁ ራሳችሁ ታውቁታላችሁ። ከነንትና ጋር እኮ ከባህል ሀብቶች ጋር እኮ ዱባይ ድረስ እየመጣች እኮ ገላዋን ሸጣ የምትተዳደር ናት። ሪከርድ አለኝ። ይሄን ነው የምነግራችሁ። እመቤቴ ያላችሁ ሰዎች ናችሁ። ዛሬ በቃን ሰማይ ደርሰ ምድር አታስመስሉ። አትዋደዱ። በእናንተ ቤታን እግዚአብሔር ምስክሬ ነው። እኔ ምንም አይሰማኝ። እኔ ዛሬ መታረቅ ብፈልግ ማለት ነው በሰከንድ ውስጥ ማለት ነው ማድረግ የምችል ሰው ነኝ። አባቴ ሙት ጋይስ ዛሬ ብፈልግ ዛሬ ያደርገዋል። ስንቴ ተጠይቀኝ ነው ያልኩት ነው። አንድ እንትና የምትለው ነገር አለ። ዛሬ ምንድነው ዛሬ ቀብሯችሁ ሄደ ምረው የሚመለሰው ሊገላ ምረው ገሏችሁ ሄደ ተመልሶ የሚመጣው ሊቀብራችሁ ነው የሚባለው። ገላችሁ ሄደ ሲመለስ ሊቀብራችሁ ነው። አለቀ ደቀቀ። ሌላ ምንም አይደለም። ተመልሰው የሚመጡት ሊቀብሯችሁ ሲሉ ነው። ስለዚህ እኔ ላይክ ደስተኛ ነኝ። በራሴ ፈቃድ ነው ያልኩትኝ። በራሴ ፈቃድ ነው ጓደኝነትን አልፈልግም ብዬ አቆምኩት። ከተዋሸ ማስረጃ ይዤ እመጣለሁ። ምንም ችግር የለም። በማስረጃ አምጣውን ራሴ ነኝ አልፈልግም ብዬ አቆምኩት። ማንም ሰው አይደለም። ማንም ሰው ራሴ በራሴ ዲቦራ ያልሞተች መስክር ነው አልፈልግም ያልኩት እኔ ነኝ። ማንም ሰው አይደለም። ቢካዝ እኔ አላስመስልም። ከወደድኳችሁ የእውነት ነው የምወዳችሁ። ከቆምኩላችሁ የእውነት ነው የምቆምላችሁ። ጓደኛ ካልኳችሁ የእውነት ነው እኔ የምሞትላችሁ። ማስመሰል አላቅም። ማስመሰል መቤቴን አላቅም። እንደዚህ ማስመሰል አላቅም። ከወደድኳችሁ በትክክል ለመወዳችሁ። ከዛ በተረፈ ግን ለሆይ ሆይ ለይታ ለፎሎ ለምን ነው አላደርግም። አንድ ሰው ቢያኝ እመርጣለሁ። አንድ ሰው ይሄን አንድ ሰው ቢያኝ እግዚአብሔርን አንድ ሰው ቢያችሁ ይሻላል ከማጭበርበር ከምን ለምን ምድር ላይ ያለ ህዝብ ሁሉ ተጥለቅልቆ አይጣላኝም። ምንም አይመስለኝም። እግዚአብሔር አይጣለኝ። ዋናው እግዚአብሔር አይጣላችሁ ነው እንጂ እኔ በእግዚአብሔር ኃይልማ ባልሆን ኖሮ የቲክቶክ ማህበረሰብ አንቆ ነበር የሚገለኝ። እግዚአብሔርን እስኪ አስቡ እስኪ ቁጭ ብላችሁ አስቡትኝ። እስኪ ያልተሰደብኩበት ነገር አለ? እመቤቴ ቁጭ ብላችሁ እስኪ አስቡትኝ።
እስኪ ቁጭ ብላችሁ ቤታን እዚህ ቲክቶክ ላይ 5 ዓመት 6 ዓመት አሁን 6 ዓመት ሞላኝ ያልተባልኩት ነገር አለ? ከ2000 ስንት ጀምሮ ነው እኔን የሚሰድቡኝ? በዘሬ ይሰድቡኛል። ማንነቷ ይሄ ነው ይላሉ። በቤተሰቦቼ ይሳደባሉ። እህት ወንድሜን ማልፖስተው ለምንድን ነው? አፍሬባቸው ነው። ቤተሰቦቼን አይደለም የኮራ የደራ ቤተሰቦች አሉ፣ ምርጥ ቤተሰቦች። ግን በእኔ ሰበብ እህትና ወንድሞቼ እንዳይሰደቡ ነው ኢቭን ራሱ ቪዲዮ ማልፖስተው። ቤተሰቦቼን እያወጡ እየሰደቡ በዘሬ እየሰደባችሁኝ በመልኬ ፊቴን እያጣመማችሁ አንዴ በፊልተር አንዴ ያለ ፊልተር እያላችሁ ኤዲት እያደረጋችሁ ያላደረጋችሁት ነገር የለም። ቤተሰቦቼን አስወርዳለች። ልጅ አላት ክዳለች። አሁን ደግሞ በሰርጀሪ ባልመጣችሁት ነገር የለም። እኔን ገላችሁ የቀበራችሁኝ 2021 ላይ ነው። በደንበኛው ቀብራችሁ ቆፍራችሁ የቀበራችሁኝ 2021 ላይ። ያቺ ቤታ ሞታለች፣ አለቀ። ያችን ቤታ ከዚህ በኋላ አታገኙም። እቺ ማለቅሰውም ስናደድ ማለቅሰውም ላይቭ ላይ የምወዳቸው ሰዎች ሲናገሩ ምናምን በቃ በጣም ስለሚከፋኝ ስለምበሳጭ ነው። ያንን ነገር ደግሞ ትቻለሁ፣ ተምሬበታለሁ። አለቀ። ለሚወደኝ እወደዋለሁ፣ ቦታ ሰጣለሁ፣ አከብራለሁ። እግዚአብሔርን ጠንካራ ነኝ። ቁጭ ብዬ ሳስበው ቲክቶክ ላይ አስቡት እስኪ። ብዙዎቹ ይመጡና አብደው ነው የሚሄዱት። በቃ ብዙ ነገር ውስጥ ይገባሉ። እኔ ግን ጠንካራ ነኝ። ለዛውም ማለት ነው ያኔ ሰው ከጎኔ እንኳን የለም ነበር። አንዳንድ ልጆች አሉ ያው በውስጥ ምናምን የሚያወሩ ወይ አንዳንድ ልጆች አሉ። ሰው ሳይኖረኝ ብቻዬን ነው እንደዚህ እየተንደፋደፍኩ የተቋቋምኳችሁ ምላሴ አይሞት ብዬ። አሁን ግን እኔ እግዚአብሔር ይመስገን ትክክለኛ ማንነቴን ያወቁ ብዙ ልጆች አሉ። ያኔም ፖለቲካ ስለነበረ ነው ትክክለኛ ማንነቴን ሊታይልኝ ያልቻለው። ፖለቲካ ስለነበረ እንዲሁ ራሱ ባትሳደቡም ራሱ ይሄ ገማ ፖለቲካ አለ፣ በቃ መጠላላት አለ፣ ዘረኝነቱ አለ። በዛ ነው እንጂ እኔ እንደ ድሮ የፖለቲካ ባይኖር ኖሮ በመጣ በደንብ ከድሮ ጀምሮ ነበረ እንትምለው አለቀ ደቀቀ። ስለዛ እንደፈለጋችሁ ለ10 ለ20 ተደራይታችሁ ብትመጡ ቦታ አልሰጣችሁም። እናንተ ናችሁ እንጂ የምትከተሉኝ፣ እኔ አልከተላችሁም። እናንተ ናችሁ እንጂ ቤታን እንደዚህ እናደርጋታለን ብላችሁ የምትሆኑት በጭራሽ። እግዚአብሔርን ቦታ አልሰጣችሁ። ዛሬ የሚያወራው ጠቴቴ ምን ያህል ባቃጠለው ነው፣ ላይክ ምን ያህል ባቃጠለው ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዳንተ አይነት ቆሻሻ እኔ እንደዚህ አይነት የአዲስ አበባ ልጅ አይቻላቅ። እንደውም አሁንማ እንዴት እንደው እግዚአብሔርን የሆነ ሳለ ምንም አይመስለኝም ነበር። የሆነ ኦኬ ምናምን መሰለ። አሁንማ እንዴት እንዳስጠላኝ ከቲክቶክ ምድር እንደው ባላየው ይሄን ያህል ነው የደረስኩት። እንዴት እንዳስጠላኝ በቃ። የሰው ልጅ እኮ ይሰዳደባል ምናምን ቁጭ ብሎ እንደ ሴት ጉንጉን እየጎየ ሽንሽኑን እየሸነሸነ እሺ ቢያታ እንዲ ብላ ማዲያታም ጨብጣ ጋንግሪናም ደግሞ ተነስተክ በአሜሪካ ምድር ፊትህን ተሰራ ተስተካከል። ለነገሩ ለካ የሆነ ሳለ እንዲያክለ ነበረ እፉኝት የነደፈው ይመስል ተሰርተ ነው እንደመጣው ቱርክ ፊትህን አስመጥታ። ሚስትክ ምን ታህል ነበር? የሰማይ ስባሪ ነበር የምታክለው። ሴትን ትሳደባለህ ባዲ ሼም ለማዝያዝ ሴቶች እንዲ ትላለህ። እንደዛ ሚስቱን የድሮ ሚስቱን ለጥፉለት። ረሳሃት እንዴ? የስ ሚስቱ ምን ታህል ነበር? በህይወት ዘመኔ እንደዚህ አይነት ሰውነት አይቻላቅ። ሚስት ይሄን ታክል ነበር። እፉኝት የነደፋት ነው የምትመስለው። ስለደረስክብኝ ነው ምደርስብክ ምነግርክ እንጂ እኔ ሚስት ምንም አላረገችኝ። ምን አደረገችኝ? አማርኛ አታቅ፣ አትሰማ፣ ባሏ እንዲዘልዛላ እንደሆነ አታቅ። ግን ሚስትክ ምን ታህላለች? ዞር ብለ ልጆችህን ሰውን የሰውን ሰውነት እንደዚህ ብሎ ስም ለማጥፋት ከመድረስ ልጅህን ተመልከታት። ሚስት ያቺ ምታህል ሚስትክ እንዲያከለችው እንዴት ባንዴው ሙጥጥ ብላ ከሳች? ተሰርታ ነው። እውነቴን ነው። እንግዲህ ሚስቱን አይታችኋታል ምን እንደምታከል። ከምንው መታ እንደዛ ሆና ከሳች። ምን አድርጋ? ስለዛ ምንም ብትል ለአንድ ሳምንት ነው፣ ለአንድ ሳምንት ወሬ ነው፣ ለአንድ ሳምንት ወሬ ነው። እና እንዳንተ አይነት አካዳሚ ይሄ አሸርጋጅ አባት ላኩብኝ። እንዳንተ አይነት አሸርጋጅ ሊያሽቃብጥ አብሮ ይችላል። ይሄ ደግሞ ቲክቶክ ነው፣ መበሻሸቂያ ነው። አሁን ድሮ ኦሮሞ ነሽ ምናምን እንትነሽ መበሻሸቂያ ነው። ተረሳ።
አሁን ደግሞ ፋሽኑ እንዲ ያርገሻለሁ። ችግር የለውም ምንም አይመስለኝም። ራሴ ነኝ የማውቀው። ምንድነው ነይ በእንግሊዘኛ ነው መጀመሪያ ግራመሩን ያስተካክል ሲጽፍ እንኳን አህያ። እኔ እኮ ስለ በጂች በሊያሾ ራቁቷን ፎቶ የሊያሾ ራቁቷን ፎቶ ይዩት ብሎ ግሩፕ ላይ ሲልክ እኔ ምናምን እዛ ባሉበት ሰዓት ላይ የጻፍከውን እንኳን አጥቻ ይቻል የተጻጻፍ ነው በእንግሊዘኛ ግራመርህን እንኳን ማታስተካክል ስለኔ ቋንቋ የምታወራው ወይ አንድ ነገር እኮ ቢያወሩት ናይጄሪያ ባላላት አማርኛ ስለማይሰማ ነው። እና በምን ተግባባን? ከዛ ደግሞ ይመጣና ነው እንግሊዘኛ እውቀት አድርገዋል። አህያ አንተም ቻልኩ ያልከው እዚህ ቲክቶክ ላይ ተዘዝፈን ያለው እኔ ባወራ ድራሽ ነው የሚጠፋው። መቤቴ እኔ ባወራ አሁን አንተ የምታሽቃብጥላቸው እኔ ነበርኩ ምጽፍላቸው። እስኪ ካዱ ዝርግፍ አድርጌ ወጣዋለሁ። ይካዱ እንደሞታ ይካዱ እንዴ መረጃ አለና አንተ ያወቀው አወቀው እንኳን የምትለው ሰውዬ አወቀው እንኳን የምትለው ሰውዬ እዚህ ቲክቶክ ተዘብዝፈን ያለው ወይ ቢሮ ላይ እንደሚሽከረከር ስራ አልሰራክ። እግዚአብሔርን ጋይሳው እንግሊዘኛ ቃል እንግሊዘ እዚህ ቲክቶክ ላይ እኮ ነው ያለው። ባወቅበት ላይ ምን ሰራህበት? ተዘብዝፈን ያለው ምን ሰራክ? ምንም የሰራው ነገር እኮ የለም። ገብርኤል እስኪ አሁን አወቀ ነው የሚባለው ምን ሰራ? ቂጡን ዘብዝፎ ነው 24/7 ስለ ሴት የሚያወራ። እስኪ ቁጭ ብላችሁ ታዘቡት። ምን አይነት ሴት ብትበድለው ነው ሁሉ ጊዜ ስለ ሴት ነው የሚያወራው? የአዲስ አበባ ልጆች እኔ እግዚአብሔር ምስክሬን የአዲስ አበባ ልጅ አይቻለሁ። እንዲህ አይነት ሴት አትወስቷሽ አይቻላቅ። እኔ አዲስ አበባንም ልክ አዲስ አበባ ልጆች ብዬ ማስበው እነ አሮና ጋር ሲሄድ ነው። በቃ የሸገረ አዲስ አበባ ልጆች አያወሩም ስለ ሴት ስለምን ሴቷ እንዲያርጋ እንዲያልዋልታ አያወሩም። እነ ዱርዬው ጋር ምናምን ሙዚቃ ምን ይጋበዝ ምናምን ወይ ደግሞ የሆነ በቃ ለበዓል ምናምን ባለፈውን እያየው ነበር። አሮና ይመቸው ለበዓል ምናምን ብሎ የሆነን ባለሱቅ ምናምን እርዳታ ምናምን ዘው ላጥላጥላት አድርገው እርዳታ ወራባውሚ የአዲስ አበባ ልጅ እንዲያላወኩም ላጥላጥላት በቃ የሸገር ልጅ ይሄን ነው እኔ ማቀው። እግዚአብሔርን የአዲስ አበባ ልጆች ይሄን እንደማቀው ቁጭ ብሎ አሉባልታ ሲያወሩ ነው አይቻላቅ። አንተ ብቻ ነህ አዲስ አበባ አይደለም ከጎርፍ ተጥለቅልቀ ነው የገባው። አዲስ አበባ አይደለም ባንቀልባ ምናምን እንደምትለው ሮማን ተሸክመው ነው የገባው። ተሸክመው ሮማን እኮ ሲነኳት ነው የምታብደው። ከዛ ውጭ ማንም ሰው ሲነኩ ዝም አይል። ትክክለኛ እንዴ ሙድ የገባት ናት። በቃ አንድ ሰው ላስታረጋለህ እኝቅ ብላ እዛ ሰው ላይ ስትውላ እንትን አትልም። አንተ ቆብሰሶንክ በቃ ልትሞትብኝ ደረስ። አሻፈድኩክ እንደማንኛውም እነዛውን የምታያቸው ተራተራዎቹ በውስጥ እንደሚያወሩ ራቁታቸው ምናምን እንደሚልኩትኝ ቤታ አልካለችክ እኮ ክብረ ቢስ አይደለም ያባቷ ልጅ ነኝ። ደሞ ብሎ ምን አለ መሰላችሁ የራቁቷን ፎቶ ይዣለው ወንድ አገረድ ወንድነትህንማ ልክ ያ ከዛ ሰውዬ እቃ ነው እቃ ከራሱ የሚያንሰው ማን የሚባለው ቦክሰኛው ነው ምናምን ካራቴ ሰው ማች ማሪያ አይገባም አያስፈልግም። ይሄ እቃው ወደ ላይ መዞ የነብር እቃ መታከል ያሳየው ሰውዬ ማን ነበር ስሙ? ሰይዶ ነው። ሰይዶ ከሱ እቃ ከያንሳል እንዲ ያደረካራ እንደ ቃህን ራሱ የምታነሳው እበት ወንድ ነኝ ብለህ ታወራለህ። ሚስት ናት እንጂ የምታረጋህ አንተማ እንዴት ታረጋታለህ? እከክ ቆረቆራም ደግሞ ዘረ ቆረቆራ ከወንድምስ ከምን ዘረ ያልጠራ ቆረቆራ የትኛው ነው ቤታ መንገድ ላይ ሲለምን ያየኸው? አጋሰስ ዲጋይስ በጣም ነው እንዲያበደው። መቤቴ በጣም ነው እንዲያበደው። በቀጧትና ቤታ እንዲበላ አሁንማ ዜና አንባቢ መስል ንገረን። ዜና አንባቢ ኮንክ ይመጣና ቤታ ዛሬ ከንትና ጋር አውርታለች። ቤታ እንዲበላለች ተነቀሰኝ። መሀል የቂጥ ፍንክት ላይ ተነቀሰኝ። የቂጥ ፍንክት ላይ እንዳትረሳኝ እንዳታስታውሰኝ አድርገ ቂጥ መሀል ላይ ተነቀሰኝ። እሱ ላይ ይቀረክ ሊሞት ደረሰኩ። ቤታ እስኪ እግዚአብሔርን እኔማ ሪከርድ አድርጌ ቤታ ሲል ጠሪ ያደርገዋለሁ ስልኬ ላይ። ሚስትህን ራሱ እንዲጠርታት አታውቅም። ድግምት ይዘዋል እንዴ አንተ? ቡዳ በልተዋል እንዴ? የቤታ የሚል ቡዳ በልተዋል። መተት ምናምን ለሃ ላይ ሰፍሮብሃል እንዴ?
እንዴ ያረኔ ከዛሬ በኋላ ማላወራውም ዛሬ አወራለሁ። እሱ 6 ቀን በባዶ ሆዱ ያለ ነው እንዲያስወራ ማረገው። እግዚአብሔር 6 ቀን እንዲያወራ አረጋዋል። ብቃቴን አሳያቸዋለሁ። ጠቅ አደርጋለሁ። አንድ ቀን እዚህ 6 ቀን ያወራል። እንዴ በኢየሱስ ስም በቃ የሆነ ውድቀታችሁን ነው የሚፈልገው። በቃ በዛ ውድቀታችሁ ምናምን የወደቃችሁ ሲመስለው ላጥላጥ አድርጎ ሊገባ ይሄ ይገባልሃል ነው ምልክ ይሄ ይገባልሃል። ከተማ እኮ ነው ያደኩት አንተበት ይሄ ይገባልሃል። ፒን አታድርጉ ካልኩ እሺ በሉ እናንተ ደግሞ ይሸፍነኛል። ታብታብ አድርጉ። በስተት እስኪ የአዲስ አበባ ልጁን እንደው በስተት የአዲስ አበባ ልጁን ተሳስተክ ፕሊስ እንደው የሸገር ልጁንና አስመስክር እስቲ። እኔ አዲስ አበባ ልጆች ኳስ ምናምን በቃ እንዴ ሲያወሩ ራሱ ሲመቹ ይሄ ሴት በእንትና እንዲያርጋ ዳቦዋ ሸቶ ስለሚስት ማን ያውራ? ቤተሰብ እንዲከበር ሴት አክብር። አንተ ቆሮቆ እንዳጊሽ ጣራስ ሴቶች እየተሳደብክ ሴቷ እንዲመሰለች እንዴ ስለሚስትክ ማን ያውራ? ያችን የምታህል ሚስትክ ጭንቅላቷ ቢወድቅ ወሸላህን የሚያኮላሽ ሚስት ይዘክ ዛሬ ስለሰው እንትን ታወራለክ። እውነቴን እኮ ነው። አናቱን የምትቀውሩለት በወዷለው በሚመለው ሰው እየመጣችሁ ነው የምትቀውሩት። አናቱን በገዛ ወሸላ ነው አናትን መቀውርልህ ስፈልግኝ። ከሚስቱ አሉ ተፋቷል አሉ። ከሚስት ተፋተክ እዛ እንትን ውስጥ አረ የምትኖረው ሚስትህ ልጆችን ልታይ ምናምን ነው የምትመጣው። እዛ ልጆችን ልታይ ነው የምትሄደው። ከሚስት ተለያይተሃል። የታወቀ ነው። ቤትህን መጀመሪያ ጠብቅ። ስለ ቤትህ ካወራ ልጅ ስለ ሰው ሰውነት ስታወራ ስለ ልጅ ሰውነት የሚያወራም ሰው አለ። ልጄን አትንኩ ትላለካ። የሰው አጎትና ክስት አትንካ። የኔ አጎትን ስትነካ ልጅህን አስለቅስል ነበር አንዴ። የኔን አጎት ስትነካ ልጅህን ዱብ አርጋት። በዚህ በልጅነቷ እድሜ ውፍረት ጥሩ አይደለም ል ነበር። ውሸታም ነህ። ልጆችን አትወዳቸውም። ከሃዲ ልጆችን አትወዳቸውም። አራት ነጥብ አታስመስል። ልጆች አይነኩ፣ ቤተሰብ አይነካ፣ አባት አይነካ፣ እናት አይነካ የምትለው ይሄ ሙድ ነው። ከዚህ የኢትዮጵያ ሕዝብ ጅለው እንዲልክ ስትለው ሆዱ ይባባል። ዋው በልጅ ቀልድ የለም። ለ4 ቀን 5 ቀን ተምጦ የተወለደ ልጅ ምናምን ይሉሃል። በልጅ ነው ቀስ ብለህ የምትገባው። ጆከር ልጅን ሰድቦ አለቀው ምናምን። ጂጂ ልጅህን ሰድባ አይደል እንዴ ቂጥህን ከቆለጥ አጣብቀ ከሷ ጋር የምትውለው ውሸታ። ጆከር ነው ያንተ ልጅ የሰደበው። ጂጂ ልጆችክ መሀይም ናቸው። ዘገምተኛ ብላ እኮ ነው የሰደበችው። አብረሃት ቆለጥህን ከቂጧ አጣብቀ ነው የምትውለው። ቆለጥ እስኪ ያልበው ድረስ ነው ከሷ ጋር ስታለከልክ የምትውለው። ከሃዲ የሰው ቤተሰብማ ብታከብር የኔን አጎት የስንት ታላቅ ቤት ውስጥ አሁን አያቴ 10 ልጅ ነው። ስንት ወልዳለች። የእነሱን የመጀመሪያ ታላቅ ነው አውጥቶ አሉ እነ ሮማን ናቸው እኮ እንትን የሚሉኝ። ከዛ ምንድን ነው ያለው? ሹገር ዳዲዋ ነው ቀሌታም። አንተ የትሆናለህ አጎትክ የሚሸጉርክ እየከፈለ ገንዘብ ስለምትወድ መሀይም ጨብጣ። ተመርመር። እከክ ዘረከክ ደግሞ ያወራል። ልብስ አይቀይር የሸምቃቃ ደንቆሮ ቁጭ ብሎ ስለኔ ያወራል። አንተ ይሄን ያህል ከቀና ሴት ነው። እግዚአብሔር ምስክሬ ነው። ይሄ እንደው በ10 ጣት ይፈርማለሁ። እቴቴ ይቀናብኛል። እናቴ ትሙት እንደ ሴት ነው የሚቀና። ሴቶቹ ይቅኑ ጋይስ፣ ሴቶቹ ይቅኑ። አሁን ቤታ ምናምን ሰውነት እንዲያለች ምናምን ይገባኛል። እንኳን እንዲህ ባክል ራሱ ጭውቴ ባሏን እፍ ያደርጓል። ላፍ እኔ ከፈለኩኝ ባለትዳር እንዲላፍ አረጋለሁ። ቀላል ምንም አይከብድም። ደሞ ለቤታ መልክ ምን ሰውነት ያሰ ጭውቴ ላፍ አርጎ ነው የሚወስድሽ። ከረፈፍ ቤትሽን ሳታጸጂ እያልሽ 6 እንጀራ ጆሮሽ እስኪደፈን ጠቅልለሽ እየዋጥሽ ባልሽ ተሳቆ ቤቱን ለቆ ይወጣል። እኔ ቤታ በጭውቴ ላፍ አርጌ ወስዳለሁ። አይኖ ለምን እንደተጨነቃችሁ አውቃለሁ። ለምን እንደዚህ ጭንቅ ጥብብ እንዳላችሁ አውቃለሁ። ካንኮን ባል ያያት ካንኮን እንዲያላት ነው። እቴቴ ደግሞ የታወቀ ነው። ቆጃንጆ ወንዶችን ላፍ ስለማረግበት ያው የታወቀ ነው። ቡሽቴ አይደለ ቂጡን እንትን ስለሚደረግ
ይቀናላ። ቆንጆ ወንዶች ሳይሽ ስለሚሻፍድ አላያችሁትም እንዴ? ጉቺ ወንድሟን ባሌ ነው ብላ ይዛ ስትመጣ እኮ እንዲያንገበገበው ተንሰፈሰፈ። ልክ እዚህ ሀገር ሲመጣ ተደክሏል፣ ደክለውታል። ለዛ ነው ወንድ ልጅ ሆኖ በዚህ ያህል በሴት አይቀናም። የአዲስ አበባ ልጅ ሆኖ በተለይ አዲስ አበባ እንዴ ከክፍለ ሀገር መጡ የሚባሉት እኮ እነሱ እኮ ከእናንተ እኮ አራዳ ሆኑ። እኔ እኮ የአዲስ አበባ ልጅ ተብሎ እሱ ሲያወራ እሸማቀቃለሁ። እኛ የክፍለ ሀገር ልጆች የምንባለው እንኳን ማለት ነው መተን 1-2 ቀን ነው ላጥላጥ የምናደርግክ፣ 7 ቀን ታለቅሳለክ። አራዳ በጭንቅላት ጥግም አላለፈ። በስመ አብ ወወልድ ወመንፈስ ቅዱስ ፎከታ። እኔ በልጅነቱ የባላም ይሄ ምር የሚባለው ይሄ ወፍራሙን የሚነጫጨውን ጋቢ ለብሰ ነው እንዲያደከው ጋቢ ለብሰ ድሮ ጋቢስ ጥሩ ነው እንደው ባላባቶ ይሄ ብርድ ልብስ ቀይ በመናምኑ ይሄ ጉርጉሩ ብርድ ልብስ እሱን ለብሰ ነው እንዲያደከው ኮሰረታ ባቄላ በጣሪ ቁጭ ብላ ባቄላ የምታበጥር ሰንደዱ አዝዋሪ እዚህ ቁጭ ብሎ እንደ ሴት ይርመጠመጣል። ወንድ ልጅ ስለ ወንድ ነው የሚያወራው። ስለ ሀገር አውራ ጨብጣ በቃ ስለሆነ ስለ ወንድ ኳስ ምናምን ቸከሷ እንዲ ብዬ ምናምን እንዴ እኔ እኮ ያራዳ ቋንቋ እኮ ካንተ ለመስማት እኮ ናፈቀኝ። ያራዳ ቋንቋ ሲመቼ ምናምን የሸገር ልጆችን እና አሮና ጋር ነው የምገባው። በቃ እኛ የክፍለ ሀገር ልጆች የምንባለው ስለምንበልጥ ነው የተቃጠልከው። እሱም ችግሩ እኮ ስለምንበልጥ ነው። ስለተበለጥክ ነው የተቃጠልከው። አጉዛ ፍሪ ፉድ በዩ ከከኛ አይደል እንዴ ምግቡ ምንና እኔ ቤታውን የሱ ልጆች ስንት የቤት ክራይና የትምህርት ቤት ስንት ከፍያለሁ። ቤታ ብሎ ሲሰድበኝ የ6 ወር የልጆቹን ትምህርት ቤት ከፍያለሁ 4 ነጥብ። በእኔ እኮ ሸቁሏል። ቢያንስ እንኳን አታከብረኝም እንዴ? ልጆች ከፎከት ወጥተዋል እኮ ልጆች ምግብ መመገብ ጀምረዋል እኮ። ቤታ እያልክ የተሰደብክ እኮ ዩቲዩብ ላይ ሸቅለህብኛል። አመስግነኝ እንጂ ቤታዬ ጥብስ እያልክ አመስግን እንጂ በእኔ ልጆችክ አይተው ማያውቁትን መጫወቻ ሄደው ነው ሲዘሉ የሚውሉት። እድሜ ለኔ እና ድንቡሽቡሽ ያሉት ወደው ነው ኤጭ እያለ ይግባብሽ። ሰው ሳይነካኝን ያለካም ኦኬ። አንቺ በልጅነትሽ እንደ አህያ ስትረገጪ ስለኖርሽ ማለት ነው። አዳሜ እዚህ ውስጥ መተሽ የሚሳደም ብዙ የለም፣ አልፎ ናችሁ። ይሄ ሁለተኛ አካውንቴ ስለሆነ ብሎክ ስላልተደረጋችሁ መታችሁ የምትቀዝኑትኝ። አዳሜ በልጅነትሽ ስትቀጠቀጪ በኩርኩም አይምሮሽ ከጆሮሽ ሲያላጉት የኖርሽ ሁሉ ተሸማቀሽ ነው የምትኖሪ። ስትረገጭ እሺ ነው የምትይው ነው። ያ ጊዜ አልፏል። ኦኬ እኔ እንደማን ካለካችሁኝ አልነካም። በራሴ ጭውቴ ነው ፈታላለሁ። ስትነኩኝ ደግሞ መመለስ ባለብኝ ሰዓት ደግሞ ጠብቄ እመልሳለሁ። ኦኬ ስነካ ዝም አልልም። እከካም ደንቆሮላ እውነቴን እኮ ነው። ጂላት በላ አይባልም። ጅንስ ማትለይ ሰውዬ መተካት ጻፍ። ቢያንስ ሰው ነው እንዴ ስልክ ከፍቶ ይሰጠክ? ከሰው ነው እንዴ ቀምተክ ስልክ እንትን ያልክ መጠቀም ይጀምር። ጂል አይባልም። ጂ አይባልም። ጅል እሱንም ማስተምረን እንደው እኮ ጉድ እኮ ነው። ጅብ ብለህ እንዳትጽፍ እንጂ ጅልን ለይልን። አንተ አይነት እንደሱ አይነት ቆሾ ቆምቦሬ ናቸው እኮ ደግሞ እንደው ለውጥ እንኳን አላየውም እኮ። አሜሪካን ሀገር እኮ ቆሾ ቆምቦሬ ተብለን የተሰደብነው እኮ በቴቴ እኮ ነው። እግዚአብሔር ምስክሬ ነው። በስንት ዓመት በመድኃኔዓለም በጎርጊስ በ44 ታቦት ሙስሊሙ በእስልምና በአላህ በነብዩ እያለ ሳግዶ እኮ ነው ይሄ ሶፋ የተቀየረው እኮ። የሶፋ አንሳኝ የሚል አይነት ሶፋ ላይ እየተኛ በስንት ዓመት ተለወጠ። የቲቪ ስታንድህንም ቲቪህንም ቀይር፣ እዛ ጋር ቲቪህንም ቀይር። በ1915 ደርግ ምናምን ዓመተ ምህረት ኩባያ በሻይ የሚፈላበት የቀረ ድሮ ቀይሮ እሱን እመቤቴ ቀይሮ። እኔ ካንተ ኋላ እኔ አሁን አሜሪካን ሀገር ከመጣሁ 10 ዓመት አይሞላኝ። 10 ዓመት ለመድረስ ገና ነኝ። ግን ካንተ ተሽዬ ሊቪንግ ሩም ወይ እግዚአብሔርን ሳሎን ቤቴን ባሳያችሁ ረበስ ማሙድ መንፈስ ቅዱስ። እኔ ስንት ዓመት ታናሹ አንሱኝ የሚል ሶፋ ላይ አልተኛም። እግዚአብሔርን ሸንካላ
ሸንካላ ሚጣ ከሱስ መቼስ ሚጣ ነኝ እንዴ? ምን ሆናችሁ? መቼስ ከሱ እኮ አታወዳድሩኝም አይባል። አሚን ከሱ ጋር ታወዳድሩኛላችሁ እናንተ እኮ አታፍሩም። እድሜያችሁም እኩል ነው ትላላችሁ። ሌላ ምን አላችሁ? ነገ ጠብቁኝ። ማን ነው ነገ ጠብቁኝ የሚለው? ማን ነው ነገ ጠብቁኝ የሚለው? ጋይስ ማን ነው ነገ ጠብቁኝ የሚለው? ከኔ ጋር ለመሰዳደብ ማን ነው ጠብቁኝ የሚለው? ሊያናት እኔን እንደዛ ምትለኝ? እየቀለዳችሁ መሆን አለበት። እየቀለዳችሁ መሆን አለበት። እየቀለዳችሁ መሆን አለበት። ስለኔ ስለቤት ታወራለሁ ነው ያለችው። እጅስ ምንድነው ዩቲዩብ ላይ ነው ማወራ ያለችው። ዩቲዩብ ላይ መፍቷ ነው። እኔ ምን አገባኝ ደግሞ ዩቲዩብ አትጠቀሚ። እኔ እኮ ሰገጤ አይደለሁም። ዩቲዩብ አትጠቀሚ ያላት መብቷ ነው። ስለኔ ካወራችን ዝም አልልም። ዝም አልልም። እንደው ዘላለሜ ማልፈታው ጦርነት ነው የሚከፈተው። ዘላለም የማይፈታ ልጅ አይቀር ምን አይቀር ዘላለም የማይፈታ ጦርነት ነው ማደርገው። አሁን አይ ተው በተረፈ ግን መብቷ ነው። እንደፈለገች ሞም መብት አላት። ስለኔ ግን የማውራት መብት ስጣት የለም። እኔ ግን ለምሮ ሰው ሳይነካችሁ የምትደርሱትኝ ገንዘብ ነው። ከገንዘብ እኮ ስብዕና ይበልጣል። ማንነት የሚባል ይበልጣል። አሁን እኔ አሁን ለምሳሌ አንዳንድ ሰው ጎንደሬ ነን በአፍ አይደለም። ጎንደሬ እምነት አለው፣ ቃለ መሐላ አለው። ሰው ያልነካውን አይደርስም። ያንን ነው የማውቀው። ሰው ሳይነካችሁ ዘላችሁ ፊት ብላችሁ ሰው ላይ የምትቀመጡ ሰዎች ሰውን ነካለው ስትሉ እንደምትነኩ ልጆቻችሁ ምናችሁ እንደሚነካው አውቁ። እኔ እንደሌላው ተሰዳድባችሁ ሆይ እንትና ታረቂ እንደዛ መባል ሰው አይደለም። አይ ኖ እኔ ካልሰደበችኝ እኔ ምንም አይመለከተኝም። መብቷ ነው። እንደፈለገች ከፈለገችው ጋር እኔ አንፎሎም አላደረኳትም። ባይዘዌ ልበላችሁ እንጂ እንትን ተብሎ ይኸውላችሁ። ቆይ ደግሞ ነገ ደግሞ ይወይናችሁ እያየ ነው እንግዲህ። ነገ ደግሞ እንደዚህ ከሰው ጋር ስንሆን ብሎክ ተደረገን አንፎሎ አላደርግም። እኔ ይሄ ነው የሷ አካውንት። አላደርግም እኔ ባይዘው እኔ ሰው ስለደረሱብኝ እንጂ ማንም ከማንም ጋር እንትን ቢሆን እኔ ግድ የለኝም። እግዚአብሔር ምስክሬ ነው የምላችሁ። ስሜን በአሽሙር ስለተጠራ ነው ቅድምም ገብቼ የመለስኩት። ማብራራትም አይጠበቅብኝ። ትልቅ መስቀል ማድረግ አይደለም ዘረኛ። መስቀል ማድረግ ዘረኛ ካስባለ እንግዲህ በለኝ። መስቀል ማድረግ ጋር ዘረኛ ያስብላል እንዴ? መስቀል ማድረግ ዘረኛ ያስብላል? ሂጃብ ስትለብስ አንተ ዘረኛ ነህ ማለት ነው? አላቅም ነበር የኔ ጌታ። መስቀል ማድረግ ዘረኛ ያስብላል? ባይዘው ይሄን ትልቅ መስቀል ያደረኩት የባህል ቀሚስ ስለለበስኩ ነው። ግን መስቀል ማድረግ ዘረኛ ካስባለ እንግዲህ ዘረኛ ልባል ምን ችግር የለው። በእምነቴ ዘረኛ አይደለም ሴረኛም በለኝ እቀበልሃለሁ። በእምነት ቀልድ ስለሌለ እናንተ የወገብ ቅማል ሆኑ እኮ በቃ ካለኔ ወሬ የላቸውም። እንደኔ ኮን በቃ የተጣላሁት በቃ አርቄ ኦሞ ወንዝ ላይ ነው አሽከርክሬ ኢትዮጵያ ኦሞ ወንዝ ላይ አሽከርክሬ እኮ የጣልኳቸው እኮ ጋይስ። ኦሞ ወንዝ ላይ አሽከርክሬ ጥያቸዋለሁ እኮ በቃ ዘጋው እኮ በቃ ዘጋዋቸው እኮ ተኳቸው እኮ ረስቻቸዋለሁ እኮ እግዚአብሔርን በቃ አሽከርክሬ እኮ ጥያቸዋለሁ። ለምንድን ነው የኔን ስም የሚያነሱት ነው? በቃ እኮ ተውኳቸው እኮ ትግራይ ተሰሪለ አታስቀኝ። እግዚአብሔርን ጋይስ ማለት ነው። አንዳንዴ